ሰላም ጤና ስጥልን። እንዴት ናችሁ? ሰላም ነው? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ እስቲ ጉሮስ እናያለን ማለት ነው። አንድ እንቁላል ከዛ አሁንም ጨመርኩበት፣ ሁለት እንቁላል ጨመርኩበት። ከዛን ወተት ጨመርኩበት። በመቀጠል ሀሊብ ፓውደር ጨመርኩበት። ከዛም ቫኒላ፣ ቅቤ አንድ ለማንኪያ ጨመርኩበት። ከዛን ጨው፣ በመቀጠል ዱቄት ጨመርኩበት። የሚበቃችሁን ያህል መጨመር ትችላላችሁ። እኔ ለጊዜው 8 ማንኪያ ነው የጨመርኩት። ለ4 ማንኪያ አንድ እንቁላል ትጨምራላችሁ፣ ለ8 2 ትጨምራላችሁ። ደብል አድርጋችሁ ከዛ በላይ መጠቀም ትችላላችሁ እንደ ቤተሰብ ማለት ነው። እኔ 1 ሊትር ሙሉ ነው የተጠቀምኩት ወተት ማለት ነው። በዚህ መልኩ በማሽን እንፈጨዋለን። ከዛ በዚህ መልኩ እናዘጋጅና ወደ ምጣዳችን እንጨምራለን። ያው ቀጠን ብሏል ስስ እንዲሆንልን ማለት ነው። እና ከበዛ ያው ምጣዱ ላይ እንዳይድባችሁ አነሰነሳ አድርጋችሁ ጠብጠባ አድርጉት። ይንሸራተታል። አቀማመጡ ለኔ አልተመቸኝም፣ ለዛ ይንሸራተትብኛል ማለት ነው። ስለዚህ በዚህ መልኩ እንሰራዋለን። ለቁርስ ይሆናል፣ ለመክሰስ ይሆናል። በተመር ድብስ ማለት ነው። በድብስ በጣም ነው የምጥመው። ከፈለጋችሁም በማር ከፈለጋችሁ በፈለጋችሁ መጠቀም ትችላላችሁ። በጣም ነው የምጥመው። ስለዚህ በዚህ መልኩ ስሩት። በጣም ቀላል ነው። በጣም ነው የምጥመው። በዛ ላይ በዚህ መልኩ በትልልቁም በርግጥ መስራት ትችላላችሁ። በትልልቅ አርጋችሁ ሰርታችሁ መጠቀም ትችላላችሁ። ያው በዚህ መልኩ ጨርሻለሁ ማለት ነው። ከዛን ድብሴን አመጣለሁ ጨምሬበት። በጣም ነው የምጥመው። የምር ትወዱታላችሁ። ከወደዳችሁ ፎሎ ማድረጋችሁን አትርሱ። ሰብስክራይብ፣ የደውል ምልክቷን መጫን አትርሱ። አበረታቱኝ። አዲስ ነኝ እና ደግሞ ኮሜንት ላይ ጻፉልኝ።